እውነቴን ነው የምላችሁ ሴት ሆናችሁ የዘቀጤ ነገር አትምረጡ። እውነቴን ነው። የእናንተ ያልተነካካ በቃ ማንም ያልነካ ያልተነካካ ነገር እግዚአብሔር ይሰጣችኋል። ማለት የሰውን ነገር አትፈልጉ። ባል ሚስት ያለው ባል ጭራሽ ልትናጥቁ አትሞክሩ። ምክንያቱም እግዚአብሔር የማይወደውና የማይወዱ አንደኛው ነገር ይሄ ነው። ስለዚህ እግዚአብሔር የእናንተን ይሰጣችኋል። ጸሎት አድርጉ። የሰውን አትንኩ። እንዲያዩ ሰዎች ማለት ነው። እንደዚህ አትሁኑ። የተባረከች ሴት ሁኑ። እግዚአብሔር ይባርካችሁ ነው የሚለው። ይቀጥላል። ዩቲዩብን ሰብስክራይብ ማድረግ አትርሱ። ተመልሰ መጣ። አሁን የእውነትም ኢትዮጵያ ገብቻለሁ። አልহামዱሊላህ ለአላህ ምን ይሳነዋል አይደል? ስለዚህ አሁን ያለው የት ነው? ባህር ዳር ነው። አዲስ አበባ አይደለም። ናዝሬት ነኝ ስልክ ነው ሄድክ። እኔ አሁን አዲስ አበባ ነኝ። አሁን ባህር ዳር ነኝ። አሁን ባህር ዳር ነኝ። ከባህር ዳር ደግሞ እኔ አሁን ባህር ዳር ዘና ብዬ ከቤተሰቦች ጋር እየተዝናናው ነው። አሁን ከባህር ዳርም ወደ ጎንደር ልሄድ ነው። ያለውን ነገር ታውቃለህ፣ ሁሉንም ነገር ማለት አይ ሳይዶና ደሞ ረጅራስ እንጀራ በቃ ተንጨረጨሩ። በቃ በዚህ ኦካቸው ሀሳው አጅራን ኦጋ እና ዮካንሞ ሰጆሌኒ ኩባዱ በሸቲ ከሰ ወናንፍቴ ተበቱ ጎዳት አከና ወጀታ ያርተኒ ሳይዶኒ ሁማሪ አኩማ ጆሌ ጎቴዩ እምባ ኢስቴ ዱጋ ዲስቴን ተሱ ኢሲታ ኢሲን ጀደ ዱራን ጀልቀቡ በለስቴ ዱራን ቶሽኔ ዱራ ወጂ ከቱ ጋሪ ሚቲ ከንማፊዩ አመቶት ዲስቴ ሲዮ የንጀዳናማ akkam jirtu hordoftoota YouTube kiyya ani nagaa kooti gooftaa galatu sidin jedha sinis nagaa guddaa akka qabdan abdii guddaan qaba. Mee akkam jirtu bakka jirtanitti warri hojiin ramadaanaa kun dugdanu kutte kunis akkam jirtu sinin jedha. Jajjabaadhaa ni jajjabaanna sinin jedha. Asumaani sumayyaani Saidoodhaani nan adamsiini yoon as deeme jedhe as deemta yoon as dhufta yoon as dhaqee jira jedhe as deemta carraashumaan takattaliini amma sirmaayyuu iddoo ani jirummoo dhufuuyyuu hin dandeessu abdii kee kutii taa'i gadi yoo dhufte dhugumaan laphee qabdaati garaa qabdaa wandi nekiskii ati dhiira mee koottumee jechaa jirti dhuguma keette Dhugaa rabbi asumarraan ani sumayyaa saalaadhaan qalqarim ምክንያቱም እውነቴን ነው ከሴትም እንደ ወንድ ናት ከሴት ሴት አንደኛ ናት እውነት አንጀቷን እንዳረረ ግን እሷ አልፈልግም ብላት ውስጧን ብታሳምን ራሱ ግን በተቃጠለችው ልክ አሁን አቃጥላለች ብዬ አስባለሁ Ugarabbi amma kana qitte la fashion sentu senun waan isheen goote gochuun machem meqanyinati yibal menibal alaqam እና ሳይዶን ማማል ያደቱ ማፍት ጉርጉርተን ጀቹ ወርባደሞ አካ ወርባደንቲ ሸቀላቹ ደንደው ብሪሳን ያርገናን እሳን ጉርጉረቱ ወርባደን እና ኢጆለን ከለ ደቅጠው ብተት ሐራዳቀን ይብተቱ አይመለከትማ አንደኛ በቃ አንተም በራስክ የርክ ነው መጀመሪያ ነው በራስክ መሄድ ያስለመድካቸው እና አሁን እነሱም እሱን አስመልክቶ ነው በራሳቸው መሄዱት እና እንደዛ ነው አዩ ብቻ ናት ለማኝ በዚህ መንገድ እንደሚያውቀው ወይ ደግሞ እንደሚሰማ ሱማያ አንተ አፈቅረክ የፍቅር ጥያቄ አቀርብክ ነው ያገባሃት ማለት ነው ግን በዚህ ስንመለስ ደግሞ ሌላኛው ተንበክኮ ለምኖክ ሞታለው እንጂ አንተ ከተሆኝ ካላገባኸኝ ሞቼ ይገኛለሁ ማሞት ነው የሚመርጦ ካላገባኸኝ የሚሉት ደግሞ አሉ ጋለፈንጣዎች ማለት ነው የሴት አሰዳቢዎች ደግሞ አሉ እዚህ እንደ አዩ አይነቶች ማለት ነው ግን ሁሉም አይደለም ሴቶቹ በጣም ክብራቸውን የሚጠብቁ አሉ ደግሞ ዘቃጮቹም አሉ በየቤቱ አሉ በየመንደሩ አሉ በየአገሩ አሉ ከነዚህ ደግሞ እግዚአብሔር ይሰውራል እናም አምሮአችን አርቆ እንዲያስብ እግዚአብሔር ይርዳን
ሴት ልጅ ስትለመን እንጂ ስትለምን አታምርም በጭራሽ። በተለይ ወንድ ስትለምን በጭራሽ አይሄድም። ፍቅር ሊይዛት ይችላል፣ ግን ደግሞ አጠያየቋ ፍራቻ የተሞላ በቃ ቲቲናም የተሞላ ነው እንጂ በአደባባይ ካላገባኸኝ ሙቼ እገኛለሁ፣ በግድ ቢሆን በምንም ቢሆን አንተን አገባሃለሁ፣ ለዛም ሚስት ልጅ ያለ ሰው እኔ እግዚአብሔርን እንደዚህ ከመደርግ ሙቼ ይገኛለሁ። አንደኛ አዩ የሞተችበት ቀን እዛን ቀን ሞታለሁ እንጂ አንተ ካላገባኸኝ መሞት አለብኝ ያልሽው ቀን ዘቀትሽ የዛን ቀን ነው። ደጋግሜ ከዚህ በፊትም ተናግራለሁ፣ አሁንም እናገራለሁ ማለት ነው። ማለት እውነቴን ነው። ክብርሽን አሳንሰሻል ማለት ነው። እና ደግሞ ጀግና ሴቶች ደግሞ ልክ አሉ፣ ብዙ አሉ፣ እግዚአብሔርን ብዙ አሉ። እንደ ምሳሌ እንደ አደባባይ እንደሚያዩ ደግሞ ልክ እንደ ሱመያ ልጆቿን ለመያዝም ለማንከባከብ ምንም አልበገራትም። አገር የሰው አገርም አልበገራትም። ንዴቷን በውስጧ አምቃ ተቃጥላ ውስጧ መቼም እንግዲህ ጠቆር ብሎ ነው የሚታየው የሚመስለኝ እንደኔ ማለት ነው። እንደኔ ውስጡ በጣም ጠቁሮ ውጫ ላይ ደግሞ ለልጆቿ ስትል ጠንከር ብላ የምትኖር የምትሰራ አሁን ላይ እንደሷ ደስተኛ አለ ብዬ አላስብም። ምክንያቱም በቃ ልጆቿን ባሰበችው ቦታ ይዛ ገብታለች። እንደፈለገችም ለእናቷም ለቤተሰቦቿም ለእህቶችም ካላት ዘመዶች ካላት አክስት ካላት በቃ ሰታ በራሷ በፍሪዴም ስራዋን ዩቲዩብዋን ልትሰራ ትችላለች። ሌላም ስራ ከፈለገች ማከናወን ትችላለች። በቃ ሁሉ ነገር ኢዚ ነው የሚሆነው ማለት ነው። ይሄ ነገር በቃ እግዚአብሔር ረድቷታል ብዬ ነው የሚያስበውና የጠቆረ ራሱ መልሶ ነጭ ሊሆንላት ነው የሚችለው ደረጃ ያለችው። በዛ ላይ ደግሞ አገሯ ገብታ ከዛ ደግሞ ኮንዶሚኒየም ልትገዛ አፓርታማ እየተመሰገበች ከዛ ደግሞ ሳይዶዬ መጥቶ እኔ እሷ ምሽቴ እንደሆነች ታውቃላችሁ እንዴት ነው እሱስ ምናምን ብላችሁ ያልጠየቃችሁት መቼም ዩቲዩብ ታያላችሁ ምን ላይ እንዳለኔ እሷ ጠፍታ ነው የመጣችሁ ምናምን። አረባኪ አንተ እኮ ነው አንተ እንደ ሰባራ ዕቃ አድርገህ ቤት አስቀምጠክ ሄደክ ሳትነግራት ሳታወያያት አገብተክ ቁጭ ያልኩ አንተ እኮ ነክ። ስለዚህ እሷ አሁን አንተ በራስ መንገድ ስለሄድክ አንተ ነክ መንገዱን ያሳየክ። እሷ ግን ጠንክራ ልጆቿን ለማሳደግ ቆርጣ የተነሳች ሴት ናት። ታዲያ ለምን ነው የምትጠየቀው? አንተ ለምንም ጥያቄ የለህም ማለት ነው። ስለዚህ የሚያዝንህ ሰው የለም። እኔ ምንም ሀል ቢወድህም እኔ እውነቱን ልናገር እንጂ ሴት ልጅ ስለሆንኩት የውሸት መንደር አልቆምም። እና እውነቱን ተናግሮ በመሸበት ማደር የሚመስል ነገር ምንም የለም። ቅርታ ዛሬ በኦሮምኛ ትቼም ጭራሽም በአማርኛ ቀጥቅጥ አረኩት። ምክንያቱም እንዲገባችሁ ብዬ ነው። ካልገባችሁም ደግሞ በኦሮምኛም ይቀላቀላል። እኔ ኦሮምኛ መናገር ነው የሚወደው፣ ግን ደግሞ እዚህ ላይ በአማርኛ ስለሚያወሩት ምናልባት ካዩ ብዬ ነው። እና አዩዬ ደግሞ እንደዘቀች ተዘቀጭ ይዛው ማለት ነው። እና ሱመያ እዚህም ሳላደንቅ አልቀራትም። እግዚአብሔር ስጣት ሌላ ሰው መስላ። እኔ ግን ይሄንን ያህል የሚሸወድም ሰው አይደለም። ግን አዩ እንደዚህ መሸወድሽ ራሱ ሁለተኛ ሞት እዚህ ጋር ነው ማለት ነው። አንደኛ ሞት የሰውን ባል ለምነሽ ስታገቢ ነው የሞትሹ። ሁለተኛ ሞት ደግሞ ሱመያ ሁለተኛ የገደለችሽ ሌላ ሰው መስላ፣ ግን ደግሞ እሷም ጀግና መሆኗ ያሳያል። እዚህ ጋር ምንድነው ጀግና የሚያደርጋት? እሷ በተናገረችው ተናዳ ሴንሲቲቭ ሆና ቶሎ
ነገሮቹን ሳታበላሽ አምቃ ይዛ አሁንም ማለት ነው የበፊቱን ንዴት አሁንም ደግማ አጠገቧ ሆና እንኳን አንቃ መግደል ትችል ነበር። አንቃ የንዴቷን ልታወጣ ትችል ነበር። ግን ጎበዝ ናት። እግዚአብሔርን እኔ ቢሆን እኔ እንጃ የሚይዘውና በቃ የሚለቀው ሁሉ ነው የሚያቀተኝ የሚጠፋብኝ ማለት ነው። እሷ ግን አሁንም ድጋሜ ጠንካራ ሆና አምቃ ይዛ የእውነት በጣም ነው እግዚአብሔርን እኔ የተደሰትኩት ማለት ነው በሷ እና እንደዚህ ያለችው ሁሉ እሱ ሲያነጋግራት ማን ነው ከሷ ጋር ይሄደው ማለት ነው። ከዛ እሱ ሲያወራ እንዴ ነው ታዲያ ምናምን ብሎ ሲጠይቀው እሱ እኮ አሁን እኮ ተናዷል። እሷ ወደዚህ ወደዛ ብላ የዞረች ያዛዞረች ባልን ወሰደችብኝ። ኧረ እባክሽ ባሏንማ የወሰድሽው አንቺ ነሽ እኮ የሰራክሽው እሱንማ እና እሱ እኮ አሁን እሷን አይፈልጋትም። እሱ ልጆቼን ነው የሚለው ልጆቼን ነው ብሎ የሚዞረው እንጂ እሷን ብሎ አይደለም። እሱ እኮ እሷን አይፈልጋትም ማለች። እዚህ ቦታ እኔ ቢሆን ተነስቼ እግዚአብሔርን ጻጉሯን ይዤ ነበር የሚነቅለው። እግዚአብሔር ምስክሬን። ምክንያቱም በቃ ማለት በሩቅ ነበር የምናደደው አይደል? ግን እሷ ጋር ሲደርስ ግን አንቄ አንገቷን ምን ጠለጥለው ነው የሚመስለኝ እኔ ቢሆን ማለት ነው። እንደኔ ነው ይሄ። ምክንያቱም ንዴትም ደረጃ አለው መሰለኝ። ግን የሱመያው ትንሽ በቃ ማለት እየተቃጠለችም ቢሆን ያዝ የምታደርግ ሰው ስለሆነች ነው። ለዛ ነው የምላችሁ እና እሱንም ዋጥ አርጋ እንጀራውንም ትንሽም ቢሆን ሳታስነቃ እየጎረሰች ውሃንም እየጠጣች ቀስ እያለች ያኛው ነገርየን እያወጣጣ አሁን በቃ ሱመያን አይፈልጋትም ማለት ነው። አይፈልጋትም። እሱ እኮ ልጆቹን ብሎ ነው እንጂ የሚዞረው ለሷ ብሎ አይደለም። እሱ እኮ ተናዷል። ለዛም አይፈልግም። እኔ ግን ታርቆ በሰላም ብንኖር ደስ ይለኛል። ምክንያቱም እሱ በንዴት አሁን 4 ሚስቶች አገባሉ እያለ ስለሆነ እኛ ተስማምተን ተነጋግሮ ታርቆ እሱም ከልጆቹ ጋር ሆኖ አንድ ቀን እዛ ሄዶ ልጆቹ ጋር እየተጫወተ ምናምን አድሮ መጥቶ በቃ እኛ ተስማምተን ተግባብተን ብንኖር ነው አይሻልም እንዴ? ገና ተደራቢ የሚጨመርብን አላለችም ጭራሽ። እና አንቺ እናት ለምነሽ የርሹ ሁሌም እንደተሰሰትሽ ኑሪ እንጂ መቼም ሱመያ እንግዲህ አልጸጸትም። ልጆቼን በደንብ ያሳድጋለሁ። ለማንም ልጆቼን አሳልፌ አልሰጥም። እናት ማለት እንደዛ ናት። ድጋሚ ምን ያለች ሱመያ ማናት አዩ የምትባለው አሁን ሱመያም ካልፈለጋት እንግዲህ ልጆቹን ቢያመጣ ማሳደግሽ ነው ሲለው አረ በእናትህ ባልወለደ አንጀት የሚቃጠለው ምን አገባኝ? አረ በስመ አብ ሚስት ባል ፈልጎ ቀምቶ ልጆቹን አለማያዝ እንዴት ነው የሚቻለው? ባካችሁ ይቻላል እንዴ? እኔ አላውቅም። እሱ አልገባኝም ማለት ነው። እና ምን ማለት ፈልጌ ነው ቤተሰብ አሁን ሆኖ በቃ ዝርግርፍ አረገችው። አሁን እሷ እዛ ቦታ የሱመያ ጥሩ ነገሮችን ብትናገር ስለ እሱ በጣም ያስብላታል፣ ይወዳታል። ግን እኔ ስለወደድኩ ነው እንጂ ብትል ኖሮ እውነትም ሱመያ አንጀቷ ትንሽ ራርቶለት ልጆቹንም ጠብቃ ወይ ደግሞ ታሳይ ነበር። ግን ነገሮቹን እያከረረችው አሁንም ያጨለመችባት ማናት? ሁለተኛ ሚስቱ ለማኟ ማለት ነው። እሷ ናት ማለት ነው እንደዚህ ያደረገችው። እኔ እግዚአብሔርን የሴት ልጆች ያረከሰችው እሷ ስለሆነች በጣም እየጠላዋት ነው የሚቀረው። ምክንያቱም እኔ በነገራችን ላይ የሰው ባል የሚቀማ ሰው ሞቴ ነው። በጣም ነው የሚጠላው። በጣም አታችሁ እንኳን እግዚአብሔርን አታችሁ በጭራሽ ቆማችሁ ብትቀሩ ራሱ የሰውን ባል አትመኙ። ቢሆን ወይ ሚስት ሞታበት ከሆነ ኦኬ፣
ወይ ደግሞ ከዛ በፊት እናንተ ሳታስቡና ሳትፈልጉ በፊት አለመግባባት ተፈጥሮ በህግ ተፋቶ ተለያይቶ የቆዩ ከሆነ እሺ ይሁን። ግን አንድ ላይ ያሉ እኔ ለራሴ አረጋለሁ እሷን ግን ናጥዬ እንዴት እንደሚያወጣ አቃለው ብላችሁ ውስጥ ገብታችሁ የምታምሱትና የምታማስሉት እግዚአብሔር ያማስላችሁ ጤናችሁን ያውካችሁ እና የሰውን ባል አትቀሙ። እናንተ ምንድነው የሰው ያምረ ይጣፍታችኋል? እኔ ምንም ቢያጣ እግዚአብሔር ጊዜውንና ሰዓቱን ጠብቆ ይስጠኝ እንጂ የሰውን አልቀማም፣ አልማኝም፣ አልፈልግም። እኔ እግዚአብሔር ጊዜውንና ሰዓቱን ጠብቆ የኔ የሆነ ያልተነካካ ያልተቀማመሰ የተባረከና የሚጣፍጥ የኔ የሆነ ይሰጠኛል ብዬ የሚጠብቅ ሰው ነው እንጂ የሚሆነው እናንተም እንደዚህ ነው እንጂ መሆን ያለባችሁ የተነካካና የተንበራጨቀ ወይ ደግሞ የተቋሸሸ ነገር የሰውንም ነገር አልፈልግም። እናንተም ብትሆኑ በጭራሽ አትፈልጉ፣ አያስፈልግም። እውነቴን ነው። የናንተ ያልሆነው ነገር ምንም ነገር አስፈላጊ አይደለም። ስለዚህ ምንድነው የሚሆነው? አስፈላጊ አይደለም። ተውት ነው የምላችሁ። እውነቴን ነው። አያስፈልጋችሁ ምንም። እግዚአብሔር ይሰጣችኋል። የሰውን አትፈልጉ ማለት ይፈልጋሉ። የሰው በጭራሽ አያስፈልጋችሁ። አትግቡበት፣ አትንኩ። ምክንያቱም እግዚአብሔር የሚጠላው ይሄ ስለሆነ እግዚአብሔር የማይወደውን በጭራሽ አታደርጉ እና የሚመክራችሁ ይሄን ነው። እሷ ሳታገብታ ይሄንን ሁሉ ሰብስባ ወጣች። ከዛ በኋላ ደግሞ ያቺ የተንጨረጨረች ወጣ። ሊያስገድለኝ አመጣ፣ ቤቴ ድረስ ገባች ምናምን ብላ የተንጨረጨረች ነበር። ከዛ ሳይዶዬም ሄዶ ቤቱን ተከታትሎ ገዛ። ከዛ ሱመያዬም ደግሞ ትናንትና ወጣ። እንዴት ነው አንተ ምን ስለሆንክ ነው አጠገብ የምትገዛው? አንተና ምስጥር አዋኪና አባካኝ ሚስቲክ አጠገቤ አትገባም ቢሞት እኔ ሲያልቅ 3 አመት በኋላ ያልቃል ብሎኛል። ሲያልቅ ሽጬ ሌላ ቦታ ገዝቼ መኖር ይችላልው። ካንተ አጠገብና ሚስቲክ አጠገብ የሚኖርበት ምክንያት ምንም አይኖርም። እንኳን የሷ ጎረቤት ሊሆን እኔ በጭራሽም ስሟንም ምንም አልፈልግም ያለች ነው። እውነቷን ነው። አጠገቧ መኖር ማለት ታሞ አልጋ ቁራኛ መሆን እንደማለት ነው። ምን ሆነክ ነው ግን በሰላም ነው? ምን ነው አባቴ ላንተ ተመችታ ከሆነ ላንተ ነው የተመቸችው እንጂ ለሱመያ ጭራሽ አትሆንም፣ ለልጆችም አትሆንም። እንደ አነጋገሯ ላይ እንደምትመለከተው ነው። ሚስትክ አንተን ነው እንጂ የፈለገችው ልጆችህን አትፈልግም ነው የሚልክኔ ሳይዶ ማለት ነው። ከዛ ሱመያዬ በቃ እኔ ፉል ስቶፕ ያደርገው እዚህ ጋር እኔ ማፈላለግም አቆም። እኔ አሁን ያለሁት ቤተሰቦቼ ጋር ነው ባህር ዳር። ከዚህ ተናስቼም ሌላም ቦታ ሄዳለሁ እንጂ እዚህ ደግሞ ለመምጣት አትችልም። ልብ ካለክ ናና አሳየኝ እና ነገሮቹ አሁን ላይ ያለው ማለቷ ሲሙን ባጠራም እንግዲህ ያሁኑ ጊዜ ወደ አማራ ክልል ለመሄድ በጣም ይከብዳል። በጣም ማለት ነው የሆነ ሰላም የለም። አልፎ የትኛውም አገር እንደዚህ አይነት ነገሮች አሉ። ለዛም ደግሞ ለመሄድ ጥሩ አይሆኑም መንገድ ለመቁረጥ ማለት ነው። ስለዚህ በአጭሩ አርፌክ 4 ነጥብ ጠቃማት ከሚስት ጋር የመረጥኮ ሚስት ጋር ማለት ነው ያለችው። አሳቧም ጥሩ ነው፣ የተመረጠና የተባረከ ነው። እሷ አልተሳሰተችም ነው የሚለው። ቤተሰቦች አመሰግናለሁ ስላዳመጣችሁ። ወዳችኋለሁ፣ አከብራችኋለሁ። ሲነንጃለዳ ሰብስክራይብና ጎዳ ሀደራ ከሰን ሲነንጀለሽ